which statement best describes the primary sexual characteristics ይላል። primary sexual characteristic የሚለውን ዲስክራይብ የሚያደርገው የትኛው ስቴትመንት ነው? ላይ ስንመጣ they develop only after birth ይላል። ከበርዝ በኋላ የሚመጡ ናቸው ነው የሚለው። ሰከንደሪ ሴክሹዋል ካራክተሪስቲክስ ከበርዝ በኋላ የሚመጡ አይደሉም። ቅድምም ተመሳሳይነት ያለው ጥያቄ ሰርተናል። ስለዚህ ይሄኛው መልስ ሊሆን አይችልም። ቢ ላይ ስንመጣ they are not related to fertility ይላል። ከፈርቲሊቲ ጋር የሚያያዙ አይደሉም ነው የሚለው። እንግዲህ ፕራይሜሪ የሚለው ቅድም ዲስክራይብ ለማድረግ ሞክሬያለሁ። ሲ ላይ ስንመጣ they are present at birth ይላል። ይሄኛው እንግዲህ በሚወለዱ ሰዓት ይዘዋቸው የሚወለዷቸው የአካል ክፍሎች ናቸው ብለን ቅድም በሰራ ነው ጥያቄ ላይም አይልተናል። ስለዚህ ፕራይሜሪ ሴክሹዋል ካራክተሪስቲክስ አር ፕሬዘንት አት በርዝ በት ኖት አፍተር በርዝ የሚለው ትክክለኛ መልሳችን ይሆናል። ዲ ላይ ስንመጣ they vary significantly among individuals ስላል ከሰው ሰው ይለያያል ነው የሚለው። ፕራይሜሪ ሴክሹዋል ካራክተሪስቲክስ ተመሳሳይ ሴት ከሆነ የሴትነት ካራክተሪስቲክስ ናቸው፣ ሜል ከሆነ ደግሞ የሜልነስ ካራክተሪስቲክስ ናቸው እንጂ ቫሪሽን አይኖረውም ማለት ነው። ስለዚህ ይህኛው ጥያቄ መልሱ they are present at birth የሚለው ፕራይሜሪ ሴክሹዋል ካራክተሪስቲክን ሞር ዲስክራይብ ሊያደርግ የሚችል ስቴትመንት ነው። this is all what we have for today. We will do some more questions in the next class. See you then.